ሀገሬ ጋራ ነው፣ ሃይማኖት የግል ነው ሲባል ኧረ የለም ስነ ምግባርም የጋራ ነው በሕግ አምላክ። ይሄ ደግሞ ቄሶቹ ወደዚህ ኤቢሲዲ ገብተው ትንሽ ሲያነቡ ከቅኔ ቤት የነበሩት ቶሎ ብለው ነው አይምሯቸው የሚለወጥ። ይሄ ቅኔ እኔ የነ ፕላቶንና የነ ሶቅራጥስ ያስበነብበት ጊዜ እንዴ ይሄ እኛ ቅኔ ትምህርት ቤት እኮ ይበልጥ ነበረ። የነሱስ አንድ ነገር እንትን ብሎ ቅኔው ከነ ፕላቶንና ከነ አርስቶትል የበለጠ ነው የኢትዮጵያ ትምህርት ቤት። ያንን ትምህርት መጥቶ ያንን ኤቢሲዲ ገብቶ ሪደር 5-6 ይገርማል። ያስቆኝ ነበረ። እኛ ቄሶቹ ነው ወዲያው ትምህርት ቤት ስንገባ ወዲያው ዘነገቱ ሁኔታ እንዲሁ ምንድን ናቸው የሚል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን ሊቃነ ጳጳሳት እንዲሁም የዚህ ደብር ኃላፊ፣ በዚህ አደባባይ የምትገኙ ቤተ ክርስቲያኒቱ አባላት፣ የቤተ ክርስቲያናችን የታላቂቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእምነቱ ተከታዮች በሙሉ እንኳን በሰላም በደስታ ከዚህ ታላቅ በዓል አደረሳችሁ አደረሰን። የሰላም አምላክ ይህን በዓል የሰላም የደስታ በዓል ያድርግልን። የትምህርታችን አርዕስት የወረደው ወደ ሰማይ አረገ። ይህንን ቃል ሰባኪ የሆነው አባት አይደለም፣ እኔ አይደለም የምናገረው። የነገረ መለኮት ጸሐፊው ወንጌላዊው ዮሐንስ ከሰማይ የወረደው ወደ ሰማይ አረገ። ያረገበትም የወረደበትም ምክንያት ስለ እኔና ስለ እናንተ በደል፣ ፍዳ፣ መርገም የነበረብን ስለነበር ያንን ሊያስወግድ እኛን ከፍዳ ከመርገም ነፃ ያደርግ ዘንድ የማይዳሰሰው ረቂቁ አምላክ ገዝፎ እንዴት ገዘፈ? ይኸው የነገረ መለኮት ተናጋሪው ወንጌላዊ ዮሐንስ ቃል ሥጋ ሆነ። ይህንን ምስጢር የዚህ ምስጢር ገላጭ የሆነችው ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወልዶ በዚህ ዓለም ተመላልሶ አስተምሮ ጠላቶች የነበርነውን በሱ መስቀል
በደሙ ካስታረቀ በኋላ ለሰው ልጅ ሊያደርገው የሚገባውን ለዚህ ለአመፀኛው ዓለም ሊያደርገው የሚገባውን አድርጎ ወደ ሰማይ አረገ። ለዚህ ያረገው እኛን ከፍዳ ሊያድን የቻለው ከተመረጠችው ቅዱስ ያሬድ ምስጢሩ ያንገበገበው በምስጢሯ በጣም ደስ ያለው መሰረተ ሕይወት ማርያም ተመድኃኒት ዘእምቀዲሙ ኪያኪ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐጎስ ስሙ እያለ ከገለጠላት እጹብ ድንቅ መላእክት እንኳን የረቀቃቸው ከመላእክት ጋር ስለዚህ ምስጢር የተወያየችው ከቅድስት ድንግል ማርያም ተወልዶ ጠላቶች ሳለን በደለኞች ሳለን በራሱ በመስቀሉ ታረቀን። ራሱ ተሰቅሎ ሕይወቱን ሰጥቶ ለጠላቶች እስቲ ማን ነው ከእናንተ መካከል እኛ ጠላቱን የሚወድ ጠላቱን የሚታረቅ ጠላቱን ራሱ ተሰቅሎ የሚያድን ማን ነው? አቤት በዚህ ዓለም እየዞረ ሲያስተምር ብዙ ጥያቄዎች ቀርበውለት ነበር። የአብርሃም ልጆች ነን፣ ይሄ እንዴት ነው? የታዋቂው የአብርሃም ልጆች ስንሆን አብርሃም ሳይወለድ እኔ ነበርኩኝ። የአብርሃምስ ልጆች ነን እያሉ ሲራቀቁ የአብርሃም ልጆች ብትሆኑ የአብርሃምን ስራ በሰራችሁ ነበር ነው ያላቸው። የአብርሃም ልጆችስ ብትሆኑ አብርሃም የኔን ቀን ያይ ዘንድ ተመኘ። አብርሃም ልዩ ለእኔ ምርጥ ነበረ። እናንተ ግን አብርሃምንስ ብታውቁ ኑሮ የአብርሃም ልጆችስ ብትሆኑ ኑሮ የአብርሃም ስራ በሰራችሁ ነበር። ምእመናን፣ ወደ ሰማይ ያረገው አምላካችን ከቅድስት ድንግል ማርያም የተወለደው ከስጋዋ ስጋ ነብሶ እኛን ያዳነው እኛን ሆኖ እኛን ለማዳን ሰው ሆነ። ሰውን ለማዳን በግድ ሰው መሆን ስለነበረበት ሰው አዳነን። ያ ግን ወደ ነበረበት ክብሩ ወደ ሰማይ አረገ። እኛ የዚህ ልጆች ነን። በክርስቶስ
ክርስቲያን የተባልነ በጣም ከልዩ ዘር የተገኘን በመስቀሉ የወለደን በመስቀል የተገኘን የእሾህ አክሊል ደፍቶ ስለኛ ስለ ኃጢአተኞቹ ያዳነን ለመሆኑ በእውነት ክርስቲያን ነኝ ወይ ብለን አስበን እናውቃለን? ዛሬ በዓለማችን ብዙ ልዩ ልዩ ፈተና አለ። እኛ ግን የምንፈተነው የምንችለውን ሐዋርያው ቅዱስ ጳውሎስ ለፈላስፎቹ የማንችለውን የማይፈትን እግዚአብሔር የታመነ ነው። የማንችለውን አልተፈተንም፣ የምንችለውን እንጂ የማንችለውን አይፈትንም አምላካችን እኛን። እሱ ግን የመስቀል መከራ ከባድ መሆኑን ታውቃላችሁ። የምንችለውን መፈተን የማንችለው አመፀኞቹ እኛ እንዴት እንዲያው በእውነት ክርስቲያን ነን? አሁን ቅድም አስተማሪውም አለቃውም ኧረ የአምልኮ ቦታችሁን ጠብቋት ይላል። እንዲያውም ይሄ በሌላው ዓለም ምክርም ትምህርትም አያስፈልገውም። ራሳቸው ነው አውቀው የሚመጡት። ምን እንስራ፣ ምን ይገባናል እያሉ። አዎ ኋላ ቀር ኑሯችን አነስተኛ ይሆን ይህንን ታላቅ ታሪክ ታላቅ የክርስትና ትምህርት የተረከበ ሕዝብ ይሄ ምርጥ ሕዝብ ነገር ግን በችግር ላይ ሆኖ ከመስቀል ያራቀ የተመረጠ ሕዝብ ነው። ኑሯችን ከባድ ስለሆነ እንደ ሌላው ዓለም ምን እንስራ፣ ክርስትናችን እምነታችን እንዴት እንጠብቀው ብለን የማንመጣው ኑሯችን ከባድ ስለሆነ ነው። ብዙ ጊዜ አንድ እምነት፣ ባህል፣ ታሪክ የሕዝቡ እድገት እያደገ በሚሄድበት ጊዜ እምነቱም ታሪኩም እያደገ ይሄዳል። የክርስትና እምነታችን በኦሪየንታሉም በምስራቁም ኦርቶዶክስ ታሪክ ስንመረምር ይሄ የክርስትና የዚችን የኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ የሆነ ሕዝብ ሲመረመር እውነተኛ የታሪክ ማህደር ችግር የማያቸንፈው ችግሩ ከምስጋና የማያርቀው ለምስጋና የተዘጋጀ ይችን የኦርቶዶክስ ተዋሕዶ ቤተ ክርስቲያን እኮ ከዚች ውስጥ የነበሩት እየተዋት የሚሄዱት እኮ እየከበዳቸው ሰነፎች ስለሆኑ በችግር ላይ ሆነው ታሪኬን እምነቴን እጠብቃለሁ ለማለት ያልቻሉ ሰነፎች፣ ደካማዎች ናቸው እየተዋት የሚሄዱት። ጠንካራዎቹ ግን
ምንም ቢሆን በእሾህ የተጓዙ እሾሁ እየወጋቸው እምነታቸውን፣ ታሪካቸውን፣ ባህላቸውን ይዘው ይኖራሉ። ይህ ምርጥ ሕዝብ ይባላል በዓለም ላይ። ሲያመቸውማ ሁሉም ጀግና ነው፣ ሁሉም ክርስቲያን ነው። ሲያመቸው እምነትን፣ ታሪክን፣ ባህልን በችግር ላይ ሆኖ ሲጠብቁት ነው ጀግና የሚያሰኘው። ጀግና በጦር ሜዳ ይወለዳል ይባላል። የክርስትና ጀግኖች፣ የክርስትና አርበኞች ኢትዮጵያውያን በዓለም ላይ ነጠላ ጫማ ሳይኖረው ባህሉን፣ ታሪኩን ፈተና ሳያሸንፈው በፈተና ላይ ሆኖ እምነቱን፣ ታሪኩን የሚጠብቅ እሱ ጀግና አርበኛ ነው። ስለዚህ ይህንን አርበኝነታችሁን ይችን ታላቅ የኦርቶዶክስ እምነት ተከታይ የሆናችሁ ሁሉ ሳትጠይቁ ጠብቋት። ቤተ ክርስቲያናችሁ ጠብቋት፣ ጠብቋት። በዓለም ላይ የታሪክ ማይደር ናት ኢትዮጵያ። ከኛ የሌለነ ከኛ ጠፍቶብነ በዚያች ታላቅ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ አይነት ታሪክ ይገኛል እያሉ ያስተምሮናል። የራሳችን ታሪክ ሌላው ከባህር ማዶ ያሉት ያስተምሮናል። እዚያ በትምህርት ቤት ሁነን የእኛኑ የራሳችን እኛ ጠፍቶብን በጥንታዊቷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ ነገር ይህ ታሪክ ይገኛል። አስተምሬዋለሁ ባለፈው በጥቅምቱ ጉባኤ ላይ እዚህ በእኛ የታሪክ ባለቤቶች ነን። ምንም ደካማዎች በኑሯችን ኋላ ቀር ብንሆንም የተሸከምነው ታሪክ ዓለም የለውም። ዓለም ባዶ ነው። ፌኖሜኖስ ይሉታል እዚህ በግሪከኛ ቋንቋ። ፌኖሜኖስ መሰል ነው እንጂ መስሎ ነው የሚታይ። ክርስቲያን መስሎ ይታይ ይሆናል። ነገር ግን ሐዋርያት የመሰረቷት ወደ ሰማይ ያረገው ያስተማራት ነቢያት ወንጌል የመሰከሩላት እኔ በዚያ በትምህርት ቤት ሲያስተምሩ ማቴዎስ ወንጌል የመጀመሪያው የማቴዎስ ወንጌል ይህንን የጻፈ እኮ ይህንን ያስተማረ በኢትዮጵያ ነው ሲሉ አቤት አቤት ሌላ ዓለም ይዞት ይሆን? ወንጌላዊው ማቴዎስ በኢትዮጵያ አስተምሮ በኢትዮጵያ አረፈ ይሉት። አዎ መጀመሪያ ስለ ክርስቶስ ስለ እርገቱ ስለ ማስተማሩ የጻፉት እነዚህ ወንጌላውያን የመጀመሪያው ወንጌላዊው ቅዱስ ማቴዎስ በኢትዮጵያ አስተምሮ በኢትዮጵያ አረፈ። በምዕራብ ይሁን በምስራቅ ኢትዮጵያ ይሁን በሰሜን ኢትዮጵያ ይሁን ያን እንግዲህ
መርማሪዎች እነሱና ይመርምሩት። ሐዋርያው የታረፍክ ይበሉት። ታሪክ መርማሪዎች የእነሱን ገና ኢትዮጵያ ተመርምራ ተጠንታ ጥናቱ ተጠንቶ ገና ያልተፈጸመ እንደው ውቅያኖስ ጥልቅ የሆነ ታሪክ ያላት ቤተ ክርስቲያን ያላት ሀገር ናት ኢትዮጵያ። አንዱ ናችሁ። ሐዋርያት ይህችን ቤተ ክርስቲያን ሲመሰርቱ በቋንቋ በነገድ አልተለያዩም። ይገርማል። ደስ ይላሉ። እናቶች በአንድ ላይ ሁነው በአንዱ ነው ላይ ሁነው ከምንም የምጡ ስለ ክርስቶስ ነው የመሰከሩት። በአንድ ላይ ሁነው ነው። እነዚህ በሀገራችን ውበት ነው። እባካችሁ የተለያየ ቋንቋ እንነጋገር፣ የተለያየ ቋንቋ የሚኖርና ለእኛ ለኢትዮጵያውያን ይህ ውበት ነው። ይቀኑብናል። ዝማሬውም ጭፈራውም ዘፈኑም የተለያየ ቋንቋ ሲሆን ደስ ይበላችሁ እንጂ በጣም ይሄ የሚያከብረን ዓለም የሚቀናብን ነው። ካችሁ ሊያበላሹን ሲፈልጉ በመካከላችን ገብተው ብዙ ስራ ይሰራሉ። ተው። የኢትዮጵያ ክርስቲያን፣ የኢትዮጵያ ሕዝበ ክርስቲያን፣ የኦርቶዶክስ የዚህ ታላቅ ቤተ ክርስቲያን አባላት ክርስቶስ ከማረጉ በፊት በዚህ ዓለም ሲኖር የጠሉትን አልጠላቸውም። እንዲያውም ይገርማል። ሲደበድቡ በድንጋይም በስለት ሰማዕታትን ሐዋርያትን ሲደበድቡ ሲገሉ መልካም የሰሩ ይመስላቸዋል። መልካም ያደረጉ ይመስላቸዋል። እኛ አሁን አንዳንድ ነገር በምናደርግበት ጊዜ መልካም ያደረግን ይመስለናል። ነገር ግን እምነታችንን ታሪካችንን እያዳከምን ነው። ይችን የኦርቶዶክስ ተዋሕዶ ቤተ ክርስቲያን እያዳከምን ነው። እገሌን ጠላሁት ልጠላው አንበል እስቲ፣ እንዲያው እንለወጥ። ቅዱስ ጳውሎስ ተለወጡ አለ እነዚያን ፈላስፎቹን። እንዲያው ትንሽ ተለውጠን እንሞክር እስቲ። የሰቀሉትን አቤቱ ይቅር በላቸው ነው ያለ። እስቲ የጠሉንን እንውደዳቸውና እንሞክር፣ እንጀምር። እስቲ ጣዕምው ቅመሰው፣ እንቅመሰውና እንሞክር እስቲ። ካልተቀመሰ አይጣፍጥም። ግድ የላችሁም። ብዙ ጊዜ ልክ ብዙ ነገር አፍርሶብናል። ብዙ ነገር አበላሽቶብናል። በእውነት በሕይወቴ በልክ ብዙ ነገር ተበላሽቷል እና እልከኝነት ከኛ ይራቅና ሲል እንሞክረውና እግዚአብሔር የሚያደርግልንን ዝም ብለን ወደ ክርስትናችን ወደ መሰረታችንን እንድትጠነክር እንደ አንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን እንነሳና ይችን ታሪካዊት የሆነችውን ቤተ ክርስቲያን እንጠብቃት እስቲ። ወደ ሰማይ ያረገው የመሰረታትን ወደ ሰማይ ያረገ ቅድስት ድንግል ማርያምን
ከቅድስት ድንግል ማርያም ተወለደ። ቤዛዊት ናት፣ ረዳችነ፣ ሰማችነ። እኛ እናት ናት እንላለን። እስቲ በስራ እንግለጥ ባካችሁ። የልባችን ጆሮ ይነጋገር። እስቲ የዚህ የተተከለው ጆሮ ሳይሆን ቅዱስ አትናቴዎስ ይትከሰታ አዕይንተ ልብ አይዛነ ልብ ውስጥ ይላል። የውስጥ ጆሮአችን እስቲ ከፈት ባካችሁ። አልተከፈተም። እኔ ይገባኛል። የለም ከኔ ጀምሮ ስለማውቅ ነዋ። የዚህ የተተከለው ጆሮ ሳይሆን የልባችን ጆሮ ይከፈትና እንሞክር። እልከኝነቱን ትተን እናተኩር። ወደዚህ ታሪካዊት ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለመጠበቅ ብዙ ጎርጓሪ፣ ብዙ የሚጎነትር አለባት። አረ እንዲያው አጨብጫቢዎች ብቻ ሁነን አንቅር። አረ ስብሰባ ብቻ፣ አረ ፍሬ ይኖረን። አሁን ዛሬ ግቢ ቅድም ኃላፊው እውነታቸውን ነው። ይህ ግቢ እጥፍ ያስፈልገናል። ለዚህ ሕዝብ እጥፍ እንኳን ለዚህ ተኮርብሞለት ይህም አልበቃነና እንጃ ምን እንደሚደረግ አላውቅም። በዚህ አደባባይ ያለው ክርስቲያን የተለወጠ ወደ ክርስትና የተለወጠ ዝም ብሎ ክርስቲያን ነኝ አይደለም። የአብርሃም ልጆች ስትሆኑ የአብርሃም ሥራ በሰራችሁ ነበር ነው ያላቸው። በዚህ በምድር ሲመላለስ ክርስቲያን ከሆነ የአቅማችንን የክርስትና ሥራ እንስራ። አንዳንድ ብር ዛሬ ጥሎ ቢሄድ እስቲ እንደው ይጣልና ቢሞከር መቁጠሪያ ቢኖር ኑሮ አይቻልም። መሳሪያ የለም። በመሳሪያ በፈረንጆቹ መቁጠሪያ ያላቸው በመሳሪያ ይቆጥሩታል። በዚህ ያለውን ሕዝብ በትንሽ ነገር እንደ ስልክ ባለች ይቆጥሩታል። የለም እኔ ያን ገበሬ ክርስቲያን በጣም አከብረዋለሁ። እሾህ እየወጋው ካረሰው ካዘመረው ለአቃቢዋ፣ ለመርጌታው፣ ለቄሱ፣ ለቀዳሹ በዚህ ከኖረው ከዚያ ችግሩ አሁን ላዚህ ያለ ለአሁኑ ትውልድ አሁን እኮ የሰማው ሲሄድ ያልሰማው ሲመጣ አሁን ለዚህ ትውልድ ያንን ስለ እኔ ስለ ገበሬው ክርስቲያን እሾህ እየወጋው ይችን ታሪካዊት ቤተክርስቲያን እንዴት እንደጠበቀ ምን አይገባውም፣ አይሰማም። አሁን አይገባውም። እንግዲህ እኔ 80 ዓመት በላይ ሆነኝ። እንግዲህ ከ80 ዓመት በፊት የነበረውን ለዚህ ለአሁኑ ምኑን እነግረዋለሁ? ምኑንስ ይሰማኛል? ገበሬው ቄስ ነው። ፊዚክስ ሳይማር እንጨቱን 90 ዲግሪ እስቲ እንዲያው ፊዚክስ ያልተማረ ምንም የማያውቅት ትውልድ እስቲ በገጠር አብያተ ክርስቲያናቱ ናቸው ነጠላ ጫማ የሌለው ፊዚክስ ያልተማረ 90 ዲግሪ አውጥቶ እንጨቶቹን ቆመቢሶቹን የሚያስደንቅ ነው። ቆመቢሱ ይሄ አምዱ ዛሬ ዘመናዊው ፊዚክስ የተማረው አይሰራውም። ብረቱንስ አቅልጦ እንጨቱን
90 ዲግሪ አውጥቶ ነው የሰራው። የዚያ ልጅ ነህ፣ የዚያ ልጆች ናችሁ ነን። ባይሆን ከዚያ ተማር፣ ባታያቸውም ታሪካቸውን አጥና። ችግር እኮ በሰከንደሪ ትምህርት ቤት ነበረ የሁሉ ትምህርት መሰጠት የሚገባው። ግን የእናት ሞትና ድንጋይ መቀመጫ፣ ድንጋይ ላይ ስትቀመጥ ብዙ 1 ሰዓት ልትቀመጥ ይቆረቆራል። የእናት ሞትና የድንጋይ መቀመጫ እያደረ ነው የሚቆረቆራ። እናቴ እንደዚህ ነበረች እያለ አይ እናቴ እንደዚህ ታረግ ነበር። አይ ኢትዮጵያ፣ አይ ኢትዮጵያ፣ አይ ኢትዮጵያ። እና ብዙ ስህተት ብዙ ጥፋት አድርገናል፣ በድለናል። ያ በደል ነው አሁን የሚያተራምሰን። ልብ በል፣ ኃጢአት ብዙ ነገር ያደርጋል። የኦርቶዶክስን ተዋሕዶ ቤተ ክርስቲያን እንዴት አድርገው ጠብቀው ገንብተው አሳምረው ከነጩ ዓለም ሲገናኙ አቤት ያስገርማል። ከነጩ ዓለም ሳይገናኙ የተሰሩትን አብያተ ክርስቲያናት እባካችሁ የባላገር ጉብኝት ፕሮግራም አውጡ። በባላገር ያሉትን አብያተ ክርስቲያናት ዋቸው። ወይ የኛ አባቶች የኛ እናቶች አቤት ይህን ነበር የሰሩት። እኛማ በዚያ ስንለካ ምን ሰርተናል? ሀዚያው ከመልክህን ሀዚያው ታገኝ። እሪያ በእንቁ የሚያበራለ በእንቁ ውስጥ አይቶ የእሱ መልክ መሆኑን ጠፍቶት እንቁን ሰበይራል። በዚህ በትርጓሜንት አባቶች ሲተረጉ መልኩን አይቶ መልክህን የው ሂደህ በባላገር እያንዳንድህ የአባቶችህ የእናቶችህ ስራ ብዙ መንገድ ብዙ መልክ ሊሰጥህ ይችላል። ብዙ አይምሮ ብዙ ልሳን። እኔ ይበቃኛል። ያን ጊዜ የወቀስኩት ቅድስት ሥላሴ ንጉሠ ነገሥቱ ሲመጡ እየተቀበልነ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው የሚለውን የዳዊትን መዝሙር እየዘመርነ ንጉሡን እየተቀበልነ፣ እኔ ግን ትንሽ ይገርማል። ለምን ምን ሆንክ? አንድ አሁን አረፈ፣ የኮባ አምባሳደር የነበረ ነው። አንተ መነኩሴ ዝም ብለህ ትምህርት ብትማር አይሻልህም ይል ነበር። በጣም ስህተት እንደነበረ ኧረ ይሄ ነገር ስህተት ነው፣ ሀገሬ ጋራ ነው፣ ሃይማኖት የግል ነው ሲባል ኧረ የለም ስነ ምግባርም የጋራ ነው በሕግ አምላክ። ይሄ ደግሞ ቄሶቹ ወደዚህ ኤቢሲዲ ገብተው ትንሽ ሲያነቡ ከቅኔ ቤት የነበሩት ቶሎ ብለው ነው አይምሯቸው የሚለወጥ። ይሄ ቅኔ እኔ የነ ፕላቶንና የነ ሶቅራጥስ ያስነበበት ጊዜ እንዴ ይሄ እኛ ቅኔ ትምህርት ቤት እኮ ይበልጥ ነበረ። የነሱስ አንድ ነገር እንትን ብሎ ቅኔው ከነ ፕላቶንና ከነ አርስቶትል የበለጠ ነው የኢትዮጵያ ትምህርት ቤት። ያንን ትምህርት መጥቶ ያንን ኤቢሲዲ ገብቶ ሪደር 5-6 ይገርማል። ያስቆኝ ነበረ። እኛ ቄሶቹ ነው ወዲያው ትምህርት ቤት ስንገባ ወዲያው ዘነገሱ ሁኔታ እንዲሁ ምንድን ናቸው የሚል ለምን ስለ ፈረንሳይ ሪቮሉሽን ያስተማሩ በትሪደኛ ሪደር 5-6 እንደገና ማታ ትምህርታችሁን ተማሩ እያሉ ይናገራሉ። ፖለቲካው ትደርሱበታላችሁ ይላል። ያን ጊዜ እኛ መነኮሳቱ በጣም ልጅ ይህን ጊዜ ያ ትውልድ በሰከንደሪ ትምህርት ቤት ቢመሰረት ኑሮ
የእሸት ያህል ፍርፋሪ ያገኝ ነበር። ስለዚህ አሁን በሕግ አምላክ እምነትህን፣ ታሪክህን አተኩር። ይቺ ታላቅ ቤተ ክርስቲያን ብዙ የታሪክ ማህደር ናት። የአገርህ ማህደር ናት። የባህልህ ማህደር ናት። የጠቅላላ የህልውናህ ማህደር ናት። ነቢያት ኢትዮጵያውያን ኢትዮጵያዊ መልኩን እንጂ ኤርምያስ ከነቢያት ሁሉ ወደ ባቢሎን ያልሄደ ከአይሁድ ጋር ወደ ስደት ያደረ አዝኖ ተበሳጭቶ ስለ ወገኖቹ ስለ ቤተ እስራኤል በጣም ነበር። በዚያ ላይ የእኛማል ኢትዮጵያውያን መልካቸውን ነብር ዝንጉርጉርነቱን አይለቅም ይላል። በዚያ በኤርምያስ መጽሐፍ ላይ ነው። ኢትዮጵያውያን ታሪካችን ልዩ ነው። ችግረንም ቢሆን እንጠብቀው። አዎ ችግረኞች ነን። አዎ ኑሯችን ኋላ ቀር ነው። አዎ በኑሯችን ተቸግረናል። ህፃናት የወለዱት ህፃናቱን ማሳደግ መመገብ አቅቷቸው ይሆን። ነገር ግን በአንብ ይዘርኡ ወበሐሴት ያርሩ። እያለቀሰ ገበሬ ይዘራል፣ የተደሰተ ደግሞ ያጭዳል። ይዘርኡ በበካይ ወበሐሴት ያርሩ። ይዘርኡ እያለቀሱ ይዘራሉ። በጭቃው እሾሁን እየወጋቸው ይዘርኡ በአንብ ወበሐሴት ያርሩ። እያለቀሱ ይዘራሉ፣ የተደሰቱ ግን ያጭዳሉ። አዎ የተቸገርነ ይችን ታሪካዊት ሀገር ታሪካዊት ቤተክርስቲያን እንጠብቃል። አዎ ይቸግረናል፣ ይርመናል። ነገር ግን አባቶቻችንም ግድ የላችሁም በበረከት ነው የኖሩት። በአንድ በሁለት ጆንያ በማይሆን እህል ልጆች ወልደው ልጆች ያንኑ ዘርተው ልጆቻቸውን መግበው የኖሩ አባቶች እናቶች ያሉን። እባካችሁ እባካችሁ የለም ነጋሪ ያስፈልጋችሁ። ይችን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ጠብቋት አደራ። የታሪክ ማህደር ናት። ወደ ሰማይ ያረገው ከቅድስት ድንግል ማርያም የተወለደው ይችን ቤተ ክርስቲያን የመሰረተው አምላካችን በመስቀል በመከራ ነው የመሰረታል። ስለዚህ እግዚአብሔር አምላክ አገራችን ኢትዮጵያን የሰላም፣ የፍቅር፣ የአንድነት አገር ያድርግልን። ይችን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነቷን ታሪኳን ጠብቃ ከኃይለ አጋንንት ከፈተና ተሰውራ ለትውልድ ለመተላለፍ ያብቃልን። እግዚአብሔር በዚህ አደባባይ ያለውን ሕዝብ ይጠብቅልን፣ በረድኤቱ ይጎብኝልን፣ ከችግር ከፈተና ይሰውርልን። የሰላም አምላክ በዓሉን የሰላም የደስታ በዓል አድርጎ ከዚህ ዓመት እንዳደረሰን ሁሉ ለሚመጣውም ዓመት በሰላም ያድርሰን፣ ከዚህ ይቆየን። አሜን። አምላካችን የሰላም አምላክ ሰላሙን ፍቅሩን ላክልን። ሀገራችን ኢትዮጵያን በምሕረቱ በቸርነቱ ያስብልን። ሕዝቡንም ከፈተና ይሰውረን። ዘመኑን የሰላም ዘመን ያድርግልን።